ጤና ይስጥልን የተወደዳችሁ የዕለቱ ዳሳሽ ወጋችን ጀምሯል። በዛሬው ዳሳሽ ወግ እንድንዳስሰው የመረጥኩት ርዕሰ ጉዳይ የሚሆነው የሴቶች ጥቃት፣ የጾታ መደፈር ነው። እንግዲህ ጾታዊ ጥቃት በጣም ከቅርብ ጊዜ ወዲህ እየለመድነው ያለነው በጣም አሳዛኝ ጉዳይ ነው። እንደው እንደ አለመታደል ሆኖ ልንለምደው የማይገባን ነገር ግን በጣም ብዙ መጥፎ ነገሮችን እንደ ዕለት ተዕለት ጉዳይ እንደ አንዳች መደበኛ ጉዳይ እየለመድን እንገኛለን እና ከለመድናቸው በጣም ብዙ አሳዛኝ ጉዳዮች መካከል አንዱ ጾታዊ ጥቃት ነው። የዜጎችን እንደ አንዳች ነገር ዝም ብሎ መገደልን ለምደነዋል። አሁን የሞት ዜና አያስደነግጠንም። የመብት ጥሰት ምንም ትርጉም አይሰጠንም። አንዳንድ የመብት ጥሰቶችን ጉዳይ ስንሰማ እንዴ ምን ችግር አለው? ስንት ነገር የፈጠረበት ሀገር አይደል እንዴ እንላለን። በጣም ለምደነዋል የመብት ጥሰትን። እንዲህ እያልን በጣም ከለመድናቸው እና አንዳንድ መደበኛ ጉዳይ እየቆጠርናቸው ካሉ በጣም አሳሳቢ ጉዳዮች መካከል አንዱ ጾታዊ ጥቃት ነው። የሴቶች መደፈር ነው። እንግዲህ የሴቶች መደፈር ሲባል በጣም በተለያየ የእድሜ ደረጃ ያሉ ሴቶች በሚያስደነግጥ ሁኔታ ይደፈራሉ። መቼስ በየትኛውም ደረጃ ያለን ጾታዊ ጥቃትን ምክንያታዊ ማድረግ አይቻልም። ቀላል አድርገን ማቅረብ አይቻልም። ይሄ እንደተጠበቀ ሆኖ ግን በዛው ልክ በጣም ግራ የሚያጋባ ነገር አለ። በጣም ሕፃናት ሴቶችም ሲደፈሩ እንመለከታለን። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ በጣም በተደጋጋሚ እንደው አንድ አካባቢ ላይ ብቻም ደግሞ አይደለም። በሁሉም የሀገሪቱ ጫፍ ላይ ነው እንደዚህ አይነት ነገሮችን የምንሰማው። በሁሉም የሀገሪቱ ጫፍ ላይ ነው ጾታዊ ጥቃትን እየተመለከትን ያለ ነው። ስለዚህ ስለ ጾታዊ ጥቃት የግድ መነጋገር አለብን። በጣም በተለየ ጉዳይ፣ በጣም በተለየ ትኩረት ስለ ርዕሰ ጉዳዩ መነጋገር ይኖርብናል። ስለዚህ የዕለቱ ዳሳሽ ወጋችንን ዛሬ እዚህ ነጥብ ላይ እንዲያተኩር እንወዳለን። ለመንደርደሪያ አንድ ታሪክ ልንገራችሁ። እንግዲህ ስለ ጾታዊ ጥቃት ለማውራት እንዲመቸን ይሄ ታሪክ እውነተኛ ታሪክ ነው። ይሄ እውነተኛ ታሪክ ምን ሆኛለሁኝ በሚል በጣም ከቅርብ ጊዜ ወዲህ በጣም እየተወደደ ያለ መጽሐፍ ነው። ምን ሆኛለሁ የሚለው መጽሐፍ ምን ሆኛለሁ እንግዲህ በትዕግስት ዋልተ ንጉስ እና በቴዎድሮስ ጸጋዬ የተዘጋጀ መጽሐፍ ነው። እዚህ መጽሐፍ ላይ ያነበብኩትን እውነተኛ ታሪክ ልንገራችሁ። ይሄ ታሪክ በጣም መንደርደሪያ ይሆናል ብዬ ስለማስብ ነው። እንግዲህ አንዲት ባለትዳር ሴት በትዳር የተወሰነ ወቅት የቆየች ሴት ናት። ከሆነ ጊዜ በኋላ ከባሏ ጋር ጾታዊ ግንኙነት መፈጸም አልቻለችም። ምንም አይነት ጾታዊ ግንኙነት ለመፈጸም ስትሞክር በጣም ኃይለኛ ህመም ይሰማታል። በተለይ ደግሞ ከወገቧ በታች መቀመጫዋ አካባቢ ላይ በጣም ሲሪየስ የሆነ ህመም ይሰማታል። ግራ ይገባታል ለምን ይሄ ህመም እንደሚሰማት። ስለዚህ ያደረገችው ይህቺ ሴት ወደ ሕክምና ተቋም ነበር ሄደችው። ወደ ሕክምና ተቋም ስትሄድ ምንም አይነት ህመም የለብሽም ትባላለች። ነገር ግን ደግሞ ቆይታ ድጋሚ ስትመረመር ድጋሚ ግንኙነት ከባሏ ጋር ለመፈጸም ስትሞክር ያማታል። በጣም ጥሩ ነገሩ ባሏ ሊረዳት ይሞክራል። ግን ምንድነው ችግሩ? የችግሩ ምንጭ ማግኘት አለብን ይላል። አሁንም ሐኪም ቤት ይሄዳሉ። ሐኪም ቤት በሄዱ ቁጥር ምን እንደሆነ ህመሟን ማግኘት አልቻለችም። በመጨረሻ ላይ ግን የህክምና ባለሙያው ስለ ስነ ልቦና ሳይንስ በቂ ግንዛቤ ያለው በመሆኑ የተነሳ ለምን የስነ ልቦና ባለሙያ ጋር አትሄጂም? ምናልባት የህመሙ መነሻ ስነ ልቦናዊ ሊሆን ይችላል ብሎ ነገራት። ከዚህ በኋላ ይህች ሴት የስነ ልቦና ባለሙያ ጋር ሄደች። ትዕግስት ዋልተ ንጉስ ጋር ነበር የሄደችው። ከዛ በኋላ ጉዳዩ ትራውማ እንደሆነ ተደረሰበት። የህመሟ ምንጭ በልጅነቷ የገጠማት ጥቃት ነው። በጣም በልጅነት እድሜዋ ላይ ይህች ሴት አያቷ ጋር ሄዳ ነበረ። እንግዲህ አያቷ የቤተሰባቸው አንድ አካል በመሆኑ የተነሳ አያቷ ጋር እናቷ ስትወስዳት ደስ እያላት የምትወስዳት፣ ነገር ግን ማንም በሌለበት አያቷ ጥቃት ይፈጽምባት ነበረ። አንዳንዴ እያስገደዳት በመቀመጫዋ በኩል ወሲባዊ ግንኙነት ለማድረግ አያቷ ይሞክር ነበር። እንግዲህ ሄዳ አያቷን አሁን በእንደዚህ አይነት ሁኔታ ሁላችሁም እንደምትረዱት ልጆች ጥቃት ከደረሰባቸው በኋላ ወይም ደግሞ እንደዚህ አይነት ሙከራ ከተደረገባቸው በኋላ በፍጹም ነፃነት፣ በእውነተኛ ነፃነት ከቤተሰባቸው ጋር ጉዳዩን እንደማይወያዩበት እናውቃለን። ስለዚህ ይህቺ ልጅ አታወራም፣ ግን ጥቃቱ ይደርስባታል። ወደ ቤተሰቧ ትመለሳለች። ድጋሚም እናቷ ትወስዳታለች። ይደጋገማል ይሄ ጥቃት። ይሄ ጥቃት ከተደጋገመ በኋላ አለፈ ታሪኩ። መደበኛ ህይወት ጀመረች፣ ትዳር መሰረተች፣ ልጅ ወለደች። ነገር ግን ያ የተደበቀ የስነ ልቦና ቁስል ቆይቶ ሀገረሸ በኋላ ልክ ወሲብ ልትፈጽም ስትሞክር ያ የቀደመ ትዝታዋ በፈጠረባት ስነ ልቦናዊ ህመም የተነሳ ወሲብ መፈጸም የማትችል በጣም ኃይለኛ ህመም የምትታመም ሆነች ማለት ነው። ይሄ የሚነግረን አንዳንድ በጣም ጠቃሚ ጉዳዮች አሉ ስለ ጾታዊ ጥቃት። አንደኛው በጣም ጠቃሚ ጉዳይ ከቤተሰብ ጭምር ጾታዊ ጥቃት ሊመጣ እንደሚችል። በእርግጥ እንደዚህ አይነት ነገር በጣም ደጋግመን ሰምተናል። ነገር ግን በሰማነው ልክ ለጉዳዩ ትኩረት ስላልሰጠነው ድጋሚ
የሚያስታውሰን ነገር ይሆናል። ሌላኛውና በጣም ጠቃሚው ነጥብ ግን ጾታዊ ጥቃት ከደረሰ በኋላ እድሜ ዘመንን የሚከተል ስነልቦናዊ ቁስልን ስነልቦናዊ ቀውስን ይዞ ይመጣል። ዝም ብሎ የሆነን ሰው በጥፊ መማታት ጉዳይ አይደለም። ስነልቦና ላይ ጭምር የሚደረግ ጥቃት በመሆኑ የተነሳ የአንድን ሰው ስነልቦናውን የወደፊት ህይወቱን ጭምር የሚያናጋ ነው የሚሆነው ማለት ነው። እናውቃለን በጾታዊ ጥቃት የተነሳ በጣም የተዛባ ህይወት የሚኖሩ ነገር ግን ህይወታቸው ልንመረምራቸው ያልፈቀድንላቸው ሰዎች አሉ። በጾታዊ ጥቃት የተነሳ ወይም ተገዶ በመደፈር በጠለፋ ከእድሜ ውጭ በተደረገ ወሲባዊ ግንኙነት የተነሳ በጣም የተዛባ ህይወት የሚኖሩ ትዳር ከመሰረቱ በኋላ ከወሲብ ህይወታ ማግኘት ያለባቸው እውነተኛ ደስታ ማጣጣም ያልቻሉ ከባለቤቶቻቸው ጋር ጤነኛ ግንኙነት ማድረግ ያልቻሉ ለትራውማ የተጋለጡ በጣም ብዙ ሰዎች አሉ። ስለዚህ ጉዳይ መነጋገር በጣም የግድ ይሆናል። እነዚህ አይነት እውነተኛ ታሪኮች በጣም ቆም ብለን እንድናስብ ያደርጉናል። ለዛም ነው ታሪክ እንደ መንደርደሪያ ያነሳሁት። ይህ ታሪክ እውነተኛ ታሪክ ነው። እንግዲህ ስለ ጾታዊ ጥቃት በጣም ደጋግመን እናወራለን። ነገር ግን ጾታዊ ጥቃትን ደግሞ እንቃወማለን ስንል ምንድነው የምንቃወምበት ምክንያት የሚለውንም መነጋገር አስፈላጊ ነው። በእርግጥ ጾታዊ ጥቃትን ለመቃወም ምክንያት ያስፈልጋል እንዴ ልትሉ ትችላላችሁ። በከፊል እውነት ነው። ነገር ግን ለመቃወም በጣም ስር የሰደደ መሬት የረገጠ ምክንያት ሊኖረን ይገባል። እሱ ምክንያቱ ላይ በጣም ከተስማማን መቃወሙ በጣም ብዙ ከባድ ላይ ሆነን ይችላልና ስለዚህ በጣም መሬት የረገጠ ምክንያት የምክንያት መሰረት ላይ ተቃውሟችንን ማነጽ በጣም አስፈላጊ ስለሆነ እሱን ምክንያት ማንሳት በጣም አስፈላጊ መስሎ ይሰማኛል። ከምክንያቶች መካከል አንደኛው ጾታዊ ጥቃት ስርዓት አልበኝነትን ይፈጥራል ብዬ አምናለሁ። ይህንን ነገር ትንሽ በአብራርቼ ልግለጽ። እንደሚታወቀው ጾታዊ ጥቃት ሲፈጸም ጉልበት ያለው ጉልበት የሌለው ላይ ጥቃት የሚፈጸመው በጣም ግልጽ ነው። ምንም የተለየ ማብራሪያ አያስፈልገውም። ወንድ ቴክኒካሊ በእኛ ሀገር በእርግጥ በፖለቲካም በኢኮኖሚም በብዙ ነገርም ማህበረሰባዊ ተቀባይነት ላይ ወንድ ያለው የኃይልም የጉልበትም የበላይነት አለ። ከዛ ውጭ ደግሞ ጾታዊ ጥቃት ላይ ደግሞ ስንመጣ ወንድ በጉልበትም ስለሚበልጣት ሴቷን በአንዳንድ ልዩ ሁኔታዎችም ሴቷ ላይ የበላይነት ስላለው ወይም አለኝ ብሎ ስለሚያስብ ነው ጥቃት የሚፈጸምባቸው ሴቶችን ደግሞ ብዙ ጊዜ አይታችሁ ከሆነ ወይ ህፃናት ይሆናሉ፣ አንዳንድ የቤት ሰራተኞች ይሆናሉ፣ ብቻቸውን ያሉ ሴቶች ሊሆኑ ይችላሉ ምናምን። ሌሎች ሴቶች ላይ ጥቃት አይደርስም እያልኩኝ አይደለም። ብዙ ጊዜ ራሳቸውን ለመከላከል በጣም የሚመች ሁኔታ ውስጥ የሌሉ ሴቶች ላይ በጣም ለጥቃት ተጋላጭ እየሆኑ ይሄዳሉ። ስለዚህ ይህን ነጥብ ስንሰበስበው ብዙ ጊዜ ምናልባትም ሁል ጊዜ ጾታዊ ጥቃት ካለ የጉልበት የበላይነት የኃይል የበላይነት ጋር የሚያያዝ ነው። ሁል ጊዜ ያልኩት እንግዲህ ወይ በገንዘብ ወይ በሴቷና ወንዱ ተደባድቦ አንገቷን አፍኗት ምናምን በቡጢ ብሏት እጇን አስሯት ለማድረግ በሆነ መንገድ የጉልበት የበላይነት ይፈልጋል። ስለዚህ ጾታዊ ጥቃት የጉልበት የበላይነት ያላቸው ሴቶች ደካሞችን የሚያደርሱት ጥቃት ነው። ይሄ ታዲያ ምን አገናኘው ከስርዓት አልበኝነት ጋር ልትሉ ትችላላችሁ። እንግዲህ በአንድ ሀገር ላይ መንግስት ከሚያስፈልግባቸው በጣም መሰረታዊ ጉዳዮች መካከል ጉልበት ያለው ጉልበት የሌለውን እንዳያጠቃ ነው። ማህበረሰብም ይሄኛውን እሴቱን የመጠበቅ ኃላፊነት አለበት። በአንድ በኩል ጉልበት ያለው ጉልበት የሌለው ልክ ወንዱ ሴቷን እንዳያጠቃ ስንፈቅድ በዛው መንገድ በዛው ፍጥነት አስበንበት ላይሆን ይችላል፣ በደመነፍስ ሊሆን ይችላል፣ ጉልበተኛ ጉልበት የለሹን እንዲያጠቃ ሙሉ ለሙሉ እየፈቀድን ነው። ይሄ ማለት ሀብታም ድሃውን እንዲያጠቃ፣ ሀብታም የድሃውን መብት እንዲወስድ እየፈቀድንለት ነው። ስልጣን ያለው ስልጣን የሌለውን ሰው ጉልበት እንዲያጠቃ እንዲበዘብዝ እየፈቀድን ነው። ጉልበተኛ የሆነ ጉልበት የሌለውን፣ በእድሜ ትልቅ የሆነ በእድሜ ትንሹን፣ በየትኛውም ነገር የበላይ የሆነ የበታች የሆነውን የበታች በትምህርት ጥቅስ ውስጥ ሆኖ የበታች የሆነውን ወይም የበታች መስሎ እንዲታይ የተፈለገው አካል ላይ ጥቃት እንዲያደርግ ፈቃድ መስጠት ማለት ነው። ይሄ ስርዓት አልበኝነትን መፍጠር ነው። ስለዚህ ጾታዊ ጥቃትን ከምንቃወምበት ምክንያቶች መካከል አንዱ የእሴት ጉዳይ ነው። ሁል ጊዜ መጠበቅ ያለብን እሴቶቻችን አሉ። አንዱ መጠበቅ ያለበት እሴት ሁል ጊዜ አቅመ ደካሞች በአቅመ የበላይነት ባላቸው አካላት መጠቃት ስለሌለባቸው እሱን እሴት መጠበቅም ጭምር ነው ያለብን እና አንዱ ቢፈጥረው እሱ ነው። ከዛ ውጭ ግን ጾታዊ ጥቃት ልክ በተፈጠረበት ቅጽበት በጣም ላናስተውል ብንችልም ጾታዊ ጥቃት የሚፈጽሙ ሰዎችን አይታችሁ ከሆነ ግልጽ በሆነ ሁኔታ ስርዓት አልበኛ ሰዎች ናቸው። ስርዓት አልበኛ ለማለት ይቅርታ መጠየቅ አያስፈልገንም።
ለመናገር ግልጽ በሆነ ሁኔታ ስርዓት አልበኛ ሰዎች ናቸው። በጣም በትልቅ ደረጃ የሚፈጸሙ ጥቃቶችን ብቻ እያልኩኝ አይደለም። በጣም ተራ የሚመስሉ ጥቃቶችን፣ ተራ የሚመስሉ ማስገደዶችን የኔ ካልሆንሽ የማንም አትሆኝም ብሎ በንግግር ደረጃ እንኳን ለማስገደድ የሚሞክሩ ሰዎችን ምናምን ነገር ከተመለከታችሁ ብዙ ጊዜ ስርዓት አልበኛ ሰዎች ናቸው። እዚህ ጋር ያለውን ስርዓት አልበኝነቱን ባልገራ ነው መጠን በሌላ በኩል ያለውን ስርዓት አልበኝነቱን ልንገራው አንችልም። ስለዚህ መብትህ ነው ስርዓት አልበኛ መሆን፣ እንደፈለግ የማፋነን እንደፈለግ የመዘለል መብት አለ ብለን እየፈቀድንለት ነው። ሴቷን እጇን ለመጠምዘዝ ሲሞክር ዝም ስንለው ኦኬ ሴቷን እጇን ጠምዝዤ አሳክቻለሁ፣ ስለዚህ ምን ችግር አለው? ሌላ ቦታ ላይ ደግሞ ጫማ ላስጠረግ ሄጄ በጉልበት የሚበልጠው ከሆነ ጫማ የሚጠርገውን አፍንጫውን በቡጢ ብዬ ሳልከፍል እሄዳለሁ እንዲል ፍቃድ እየሰጠ ነው። በአንድ በኩል ያለን ስርዓት አልበኝነት አለመቅጣት፣ በሌላ በኩል ያለን ስርዓት አልበኝነትን መፍቀድ ነው። ስለዚህ ጾታዊ ጥቃትን ልንቃወም ከሚገባን ምክንያቶች መካከል አንዱ ሲሪየስ የሆነ ማህበረሰባዊ ሀገራዊ ስርዓት አልበኝነትን ሊያመጣ ስለሚችል ነው ብዬ አስባለሁኝ በግሌ። ጾታዊ ጥቃት እንድንቃወም ከሚያስገድዱን በጣም ብዙ ምክንያቶች መካከል አንደኛው ስነ ልቦናዊ ጣጣ ስላለው ጾታዊ ጥቃት ልክ የሰውን ገንዘብ እንደመስረቅ ወይ ሌላ ወንጀል እንደመፈጸም አይደለም። ከዚህ ጋር በተያያዘ በጣም የሚያሳዝነኝና በጣም ግራ የሚያጋባኝ ነገር አለ። ለምሳሌ መንገድ ዳር ላይ ያሉ ፖሊሶች፣ መንገድ ዳር ላይ ያሉ ደንብ አስከባሪዎች፣ መንገድ ዳር ያሉ ሌሎችም ዝም ብሎ መደበኛ ሰዎችም ለምሳሌ አንድ ሰው የሆነ መስረቅ አይነት ወንጀል ሲፈጽም ብንመለከት በተወሰነ መንገድ ሪያክት የማድረግ እንትን አለ። ፖሊስም አባሮ ሊይዘው ይችላል። ከዛ ግን ሴቷ ላይ ትንኮሳ የሚፈጸምን ሰው ማንም ከቁም ነገር ሲቆጥረው አንመለከትም። እና ይሄ ጾታዊ ጥቃት ማድረስ ወይም እሱን የሚመስል ነገር አድርጎ መታየት ልክ ገንዘብ እንደ መስረቅ አይነት ጸያፍ ነገር መስሎ አይታየንም መሰለኝ። አንዳንዴ በጣም ነው ግራ የሚያጋባው። ወይ ደግሞ ጾታዊ ጥቃት ስንል ጥቃት መስሎ የሚታየን አስገድዶ መድፈር ደረጃ ጋር ሲደርስ ነው አንዳንድ ጊዜ። እና ዞሮ ግን ጾታዊ ጥቃት ማድረስ ልጅቷ ላይ ለአንድ ቀን ጥቃት ማድረስ አይደለም። ልጅቷ ላይ ስነልቦናዊ ጥቃት ማድረስ ነው። ያ ስነልቦናዊ ጥቃት ልጅቷን ይዟት የሚሄድበት የልጅቷን እጣ ፈንታ ህይወቷን ሙሉ ለሙሉ የሚያዛባ ነው። እውነት እንነጋገር ከተባባል እኛ ሀገር ላይ ስነልቦናዊ ሕክምና የማድረግ ባህላችን በጣም ዝቅተኛ ነው። ግንዛቤያችን በጣም ዝቅተኛ ነው። ብዙ ጊዜ ደግሞ ጾታዊ ጥቃት የሚደርስባቸው ሰዎች ከብዙ ነገር የተገለሉ ይሆናሉ ኢሚዲየትሊ። በዚህ የተነሳ በቂ የሆነ ስነልቦናዊ ድጋፍ አያገኙም። ስለዚህ በቂ የሆነ ስነልቦናዊ ድጋፍ አያገኙም ማለት በሌላ ቋንቋ ስነልቦናቸው ተጎድቶ ሊቀጥሉ ይችላሉ ማለት ነው። እዛው ምን ሆኛለሁ መጽሐፍ ላይ ያነበብኩት ሌላ አንድ እውነተኛ ታሪክ አለ። ያ እውነተኛ ታሪክ ምንድን ነው? አንዲት ሴት ካገኘችው ወንድ ጋር የምትወጣ ናት እና ይህች ካገኘችው ወንድ ጋር የምትወጣ ሴት መቼስ እንደዚህ አይነት ሴት ታሪክ ስንሰማ እንዴት ያለች አሳፋሪ ሴት ናት ብዙዎቻችን እንል ይሆናል። ወደኋላ ግን ባክግራውንዷን ሄደን ስንመለከት ጉዳዩ ከጾታዊ ጥቃት ጋር የሚያያዝ ሌላ አንድ እውነተኛ ታሪክ ልንገራችሁ። የአፍ ወሲብ በመፈጸም የምትተዳደር አንድ ሴት ታሪክ አንብቤ ነበረ። ይህች ሴት ቤተሰቦቿን የምታስተዳድረው ራሷም የምትተዳደረው ወሲብ በመፈጸም ነው። ሴተኛ አዳሪ ናት። ነገር ግን ሴተኛ አዳሪ ስትሆን በመደበኛ መንገድ አይደለም ወሲብ የምትፈጽመው። ወሲብ የምትፈጽመው በአፏ በኩል ነው። የአፍ ወሲብ በመፈጸም ገንዘብ ታገኛለች። ይሄ ትንሽ ጸያፍ መስሎ ይታያል፣ እውነት ነው። ነገር ግን ወደኋላ ሄደን የሴቷን ታሪክ ስናቅ በጣም ብዙ የሚያስደነግጥ ነገር አለ። ታሪኩን በጣም ባጭሩ ለመናገር ያህል ይህች ሴት በአንድ አጋጣሚ ተገዳ ተደፈረች። ተገዳ የተደፈረችው ወደ አረብ ሀገር በህገወጥ መንገድ ነው ስትጓዝ የነበረችው። በህገወጥ መንገድ በስደት እየሄደች ባለችበት ሁኔታ በቡድን ተገዳ ተደፈረች። ከዚህ በኋላ ነው እንግዲህ የህይወቷ መከራ የሚጀምረው። ከዚህ በኋላ ለተወሰነ ጊዜ በጣም በመራራ ሀዘን ውስጥ አሳለፈች። ከዛ በኋላ አንድ ቀን ወሲብ ልትፈጽም ስትሞክር ሰገራዋ አመለጣት። ምንድነው የተፈጠረው? ፌስቱላ ይዟታል። መቼስ ስለ ፌስቱላ በጣም ብዙ ሰምተናል፣ በጣም ብዙ ተነግሮናል። እጅግ በጣም አሳዛኝ ህመም ነው። በዛ ፌስቱላ ይችን ሴት የዳረጋት የደረሰባት ጾታዊ ጥቃት በቡድን ተገዳ ከተደፈረች በኋላ። እንግዲህ ያልኳችሁ ይህች ሴት በህገወጥ መንገድ ወደ አረብ ሀገር የሄደች ሴት ናት። ስራ መስራት አልቻለችም። በመጨረሻ ቤተሰቦቿ ማገዝ ስላለባት እዚህ ኢትዮጵያ ውስጥ ያሉትን በህጋዊ መንገድም ስራ ማግኘት ስላልቻለች ሴተኛ አዳሪ በመሆን ራሷን ለማቆየት ቤተሰቦቿን ለማስተዳደር ወሰነች። ከዛ በኋላ ግን ወሲብ በመደበኛ መንገድ መፈጸም በጣም ነበር የፈራችው። ምክንያቱም ለፌስቱላ ተዳርጋለች። አንድ ቀን ወሲብ ስትፈጽም
እንዳልኳችሁ ሰገራው አምልጧታል። እንዲህ አይነት ነገር ድጋሚ እንደማይገጥማት ምንም መተማመኛ አልነበራትም። ገንዘብ ለማግኘት ያደረገችው የአፍ ወሲብ መፈጸም ነው። ይሄ ስንሰማው በጣም የሚያስደነግጥ በጣም የሚሰቀጥጥ ነገር ነው። ከዚህ ውድቀት ጀርባ ከዚህ ሞራላዊ ውድቀት ጀርባ ምንድን ነው ያለው? ጾታዊ ጥቃት፣ አስገድዶ መድፈር። ምናልባት እነኛ ሰዎች የህግ ቅጣት አግኝተው ሊሆን ይችላል። ይህቺ ሴትስ መች ነው የምትድነው? ከዚህ በኋላ ምንድን ነው የሚገጥማት? እንዴት ነው የምታገግመው? እንዴት ነው በሁለት እግሯ ቆማ የምትሄደው? ስነ ልቦናዋ ምንድን ነው የሚሆነው? ጾታዊ ጥቃትን መቃወም ያለብን በዚህ ደረጃ ኋላ ላይ የሚደርሰው ጣጣ በጣም ብዙ ስለሆነ ነው። ከዛ በኋላ ብዙዎቻችን ስለ ማህበረሰብ እሴት በጣም እንጨነቃለን። ማህበራዊ እንትናችን የተከበረ መሆን መቻል አለብን ምናምን እንላለን። በነገራችን ላይ ጾታዊ ጥቃት ከደረሰባቸው በኋላ ሂያጅ ሴት የሚሆኑ ሴቶች አሉ። ከዛ ምን እንላለን? ይህቺ ሴት አለላይ ሴት ሆናለች ምናምን ነገር እንላለን። ለመውቀስ ድንጋይ ለመወርወር በጣም ቀላል ነው። ማህበረሰባችን፣ ባህላችን በዚህ ገብቶ በዛ ወጥቶ ምናምን ነገር እንላለን። ጥሩ ነው ለባህል መቆርቆር። ነገር ግን አንዳንድ ጥናቶች እንደሚነግሩት ከሆነ አንዳንድ ሴቶች አንዳንድ ካገኙት ወንድ ጋር ሊወጡ የሚችሉ ሴቶች ከሚገጥማቸው ካለፈ ታሪካቸው ጋር የሚያያዝ ነገር አለው አንዳንዴ እና ብድግ ብሎ ከመፍረድ በፊት እንዲህ አይነት ማህበረሰባዊ ቀውስ፣ እንዲህ አይነት ግለሰባዊ ኪሳራ፣ እንዲህ አይነት ስነልቦናዊ ጣጣ ከመምጣቱ በፊት ጾታዊ ጥቃትን ኖ ማለት መቻል አለብን። በነገራችን ላይ ጾታዊ ጥቃት እያልኩኝ ሳወራ ስላስገድዶ መድፈር ብቻ እያወራሁ አይደለም። ከዛ በመለስም ያሉ ለዛ አስቻይ ሁኔታዎችን የሚፈጥሩ ጥቃቶችን ጭምር በሙሉ አንዲት ሴት በግድ እጇን ለመጠምዘዝ ከመሞከር ጀምሮ እያልኩኝ ያለሁት ሴቷ ላይ በማህበራዊ ሚዲያ ከሚደርስባት ዘመቻ ጀምሮ ነው እያልኩኝ ያለሁት። እነኚህ ጉዳዮች ሄዶ ቀደም ሲል የነገርኩትን አይነት ቀውስ ሊያመጣ ይችላል። በነገራችን ላይ በጣም ብዙ ሴቶችም አሉ አይደለ? በዚህ ምክንያት ራሳቸውን ያጠፉ ሴቶች። ይህንን ጣጣ ጭምር ወደኋላ ሄዶ ሊመጣ የሚችለው ትልቅ የሆነ ግለሰባዊ፣ ማህበረሰባዊ፣ ስነልቦናዊ ጉዳትም ስላለው ጭምር ነው ጾታዊ ጥቃትን መቃወም ግዴታችን የሚሆነው። በጣም ግልጽ መሆን ያለበት ነጥብ አለ። ጾታዊ ጥቃት ስነልቦናዊ ህመም ይፈጥራል። ቀደም ሲል ያነሳነው በጣም ጠቃሚ መነሻ ታሪክ አለ። ታሪካችንን ስንጀምር ያነሳነው ታሪክ አለ። ያቺ ከባሏ ጋር ወሲባዊ ግንኙነት ለመፈጸም ስትሞክር ህመም የሚሰማትን ታሪክ አንስተናል። ይህ የሚነግረን በጣም ጠቃሚ ታሪክ ጾታዊ ጥቃት የሚፈጥረው ስነልቦናዊ መታመም ነው። ጾታዊ ጥቃት የደረሰባቸው ሴቶች ስነልቦናዊ ህመም ይገጥማቸዋል። ይሄ ስነልቦናዊ ህመም በእኛ ሀገር ነባራዊ ሁኔታና በእኛ ሀገር ባህል የመታከም እድሉ በጣም ጠባብ ነው። ከዛ በኋላ ያ የታመመች ሴት ስነልቦና የታመመች ሴት ከስነልቦና ህመሟ በበቂ ሁኔታ ሳታገግም ሌላው በጣም የተለመደው ልማዳችን ትዳር እንድትመሰረት ትደረጋለች። የታመመ ቤተሰብ ትመሰርታለች። ከዛ በኋላ የታመመ ልጅ ነው የሚኖረው። ከዛ በኋላ ምን አይነት ልጅ ነው የምታሳድገው? ምን አይነት ወንድ ልጆችን ታሳድጋለች? ምን አይነት ሴት ልጆችን ታሳድጋለች? ስለ ልጆች አስተዳደግ ግድ ሊሰጠን ይገባል። ማለት ልጅ ብድግ ተብሎ ከሱቅ የሚገዛ እቃ አይደለም አይደለ? የልጅ አስተዳደግ ላይ ጥቃት የደረሰባት ሴት ቀደም ሲል እንዳነሳነው የታመመ ስነልቦና ይኖራታል። የታመመ ስነልቦና ያላት ሴት የታመመ ቤተሰብ ትመሰርታለች። የታመመ ቤተሰብ የመሰረተች ሴት ስነልቦናቸው የታመመ ልጆችን ነው ልታሳድግ የምትችለው። ስለዚህም ነው ወደኋላ ሄደን አንዳንዱ ጉዳቱ በአንድ ቦታ የሚያቆም አይደለም። ልክ በኢኮኖሚክስ ዶሚኖ ኢፌክት እንደሚባለው አንደኛው ጉዳት ሌላ ጉዳት ይፈጠራል፣ ሌላኛው ጉዳት ሌላ ጉዳት እየፈጠረ በጣም ረጅም ርቀት ነው የሚሄደው። ስለዚህ ነው ቀደም ብለን ጉዳዩን ከምንጩ ላይ ማቆም ያለብን፣ ገና ምንጩ ላይ መቃወም መቻል ያለብን በዚህ የተነሳ ጭምር ነው። ብዙ ጊዜ እኛ ሀገር ላይ ለጾታዊ ጥቃት የሚረዱ የሚያስችሉ ሁኔታዎች አሉ። እርግጥ ነው በጣም የተለመደ ነገር አለ። ማህበረሰብ አይወቀስም፣ ህዝብ አይወቀስም ይባላል። በጣም አስፈላጊ በሆነ ሁኔታ ህዝብ መወቀስ መቻል አለበት። እኛ እንደ ህዝብ ልንወቀስባቸው ከሚገቡ ጉዳዮች መካከል አንዱ ለጾታዊ ጥቃት የሚመች ሜዳ ፈጥረናል። በጣም አስቻይ ሁኔታ አለ። ጾታዊ ጥቃትን መብት እንዲመስል የሚያደርጉ በጣም ብዙ የተሳሳቱ ልምምዶች አሉ።
እነኚህ ልምምዶች ነቅሰን ልናረማቸው ይገባል። በጣም ዝርዝር የሆኑ በጣም ጥልቀት ያላቸው ባህላዊ ጉዳዮችን እንተዋቸውና ማናችንም በጣም በቀላሉ ልንታዘባቸው የምንችላቸው በጣም በቀላሉ የምንለያቸው ነጥቦች ለምሳሌ እናንሳቸው። ጸጋ በላቸው የምትባል ሴት መቼስ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ይህቺ ሴት በሐዋሳ ከተማ በወቅቱ ከንቲባ የነበረው የከንቲባው ጠባቂ ከጠለፋት በኋላ ጾታዊ ጥቃት አድርሶባት ነበረ። ይህቺ ሴት ከጠለፋት በኋላ ወስዶ ገጠር ውስጥ ጥቃት አደረሰባት፣ አስገድዶ አገባት። ከዛ በኋላ ይህቺ ሴት ልታመልጥ ስትሞክር እንድትመለስ ሲያደርጓት የነበሩት አካባቢው ላይ ያሉ የህብረተሰብ አባላት ናቸው። ይህን ራሷ ናት ለቢቢሲ የተናገረችው። እሷ ብቻ አይደለችም። በየአቅጣጫው የተጠለፉ ሴቶች ሊያመልጡ ቢፈልጉ አንደኛ በጠለፋው የሚሳተፉ የህብረተሰባችን ክፍሎች ናቸው። ጠለፋው ከተፈጸመ በኋላ ልክ እንደ ተራ ጉዳይ ልክ በጥፊ እንደተመታች ሴት ጉዳይ አንተምታው አንቺም ተይ ምናምን ነገር እንዲባል በቃ ይቅር ለእግዚአብሔር ብያለሁኝ ምናምን ልጅቷ እንድትል ይፈልጋሉ። ልክ አሲፍ የሆነ ተራ ነገር እንደተፈጠረ ያህል ማለት ነው። ማነው እንደዚህ የሚለው? የህብረተሰቡ ክፍል ነው። በሽምግልና ታረቂ የሚለው የህብረተሰቡ ክፍል ነው። አይ በቃ የሚያጋጥም ነገር እኮ ነው እንግዲህ ሳንዴ ከተፈጠረ ምን ይደረጋል የሚለው። ልታመልጥ ስትሞክር እንዳታመልጥ የሚያስገድደው የህብረተሰባችን ክፍል ነው። ምን ማለት ነው ይሄ? በቃ ሌላኛውም ይሄንን የሚመለከት ታላቅ ወንድሙ ሲጠልፍ የተመለከተ ልጅ አይ እኔም እንደ ታላቅ ወንድሜ እጠልፋለሁኝ ማለት ነው ብሎ እንዲያስብ እኮ እየነገርነው ነው። እኔም የምወዳትን ሴት እንግዲህ ነግሬያት እሷ ማትስማማኝ ከሆነ በቃ እጠልፋታለሁኝ። ከዛ በኋላ ሽማግሌዎች ያስታርቁናል፣ አንተም ተው አንቺም ተይ ይለናል። ከዛ በኋላ ህብረተሰቡም ቢሆን በቃ ችግር የለውም ይቅር ለእግዚአብሔር ተባባሉ ይለናል ብለን እንድናስብ ነው የሚደረገው። እና አንዱ በጣም የተለመደ በጣም አሳዛኙ እና አስቻዩ ሁኔታ ነው። አንድ በጣም የተለመደ አባባል አለ። ሶሻል ሚዲያ እኛን አይወክለንም፣ ኢትዮጵያውያንን አይወክልም ይባላል። ታዲያ ማንን ነው የሚወክለው? ፓኪስታናውያንን ነው የሚወክለው? ህንዳውያንን ነው የሚወክለው? አሜሪካውያንን ነው የሚወክለው? ማነው ሶሻል ሚዲያ ላይ ያለው? ሶሻል ሚዲያ ላይ ያለው ኢትዮጵያውያን ናቸው። በነገራችን ላይ በጣም መመጻደቅ ማቆም አለብን። እንደ ህዝብ እንደው በጣም ጨዋ ህዝብ ነን ለማለት ምን ከፍሎ መስዋዕትነት ማቆም መቻል አለብን። በጣም በብዙ ጉዳዮች ላይ የሞራል ውድቀት ውስጥ ነን ያለነው። ሶሻል ሚዲያ ላይ ያለው ህዝብ አፍተር ኦል ኢትዮጵያዊ ነው። እንደውም ከኢትዮጵያዊ ምናልባት በአንጻራዊነት የተሻለ የሚባለው የተማረ የሚባለው ይሄ ማለት በጣም ደፋር ድምዳሜ መስሎ ሊታይ ይችል ይሆናል። ግን የቴክኖሎጂ እድል ያለው ከተማ ቀመስ የሆነው ሰው ሶሻል ሚዲያ ላይ ያለው እኚሁ ሰዎች እንግዲህ ሶሻል ሚዲያ የማይጠቀሙ ቤተሰቦች ያሳደጉት ነው። በአንድም በሌላም ከቤተሰቦቹ የተጋራው እሴት አለ። አሁንም በጣም ደፋር ድምዳሜ ሊመስል ይችላል። ነገር ግን እንደው ያን ሰው ብልግና አስተዳደጉን እንዴት ነው ሊገልጸው የሚችለው የሚል ጥያቄ ሊነሳ ይችል እንደሚችል አውቃለሁ። ነገር ግን እንደው ብድግ ተብሎ ከምንም የመጣ ህዝብ አይደለም። ሶሻል ሚዲያ ላይ ያለ ህዝብ በሆነ መንገድ የእኛነታችን አንድ መልክ ነው። ሶሻል ሚዲያ ላይ ያለው ህዝብ ብዙ ጊዜ በጣም ቀላል ቁጥር የሌላቸው ሰዎች አንዲት ሴት ጥቃት ሲደርስባት ምን ብሎ ነው የሚመልሱት? በረከቷ ይደርብን የሚሉ ሴቶች አሉ። በቃ እንዴት ተደፈረች ምንድን ነው የምታካብሉት የሚሉ ወንዶች አሉ። ጥቃትን በጣም እንደ አንድ ተራ ጉዳይ አድርጎ የሚናገሩ በሴቷ ጥቃት የሚያላግጡ በጣም ብዙ ሰዎች አሉ። ይሄ በጣም ለጥቃት አስቻይ ሁኔታ ነው የሚፈጥረው። በነገራችን ላይ አንድ በጣም ማወቅ ያለብን መደፈር ላይ የሚቀልድ ሰው እድሉን ቢያገኝ ሊደፍር ይችላል። እንደው መድፈር ባይችል ከዛ በመለስ ያሉ ሌሎች ጥቃቶችን ሊያደርስ ይችላል። አንድ ሁለተኛው ነገር ልክ የሆኑ ሰዎች መደፈርን በጣም ለማቅለል ሲሞክሩ ሌሎች ሰዎች ቢያንስ አስገድደው ባይደፍሩ ከዛ በመለስ ያሉ ጾታዊ ወንጀሎችን ሊፈጥሩ ይችላሉ። በጣም እንደ ቀልድ እንደ ተራ ነገር በማህበራዊ ትስስር ገጾች አቅልለን መተረካችን አስቻይ ሁኔታን መፍጠር ነው። ለጾታዊ ጥቃት የሚመች ሜዳ መፍጠር ነው። ከዛ ውጭ አንዲት ሴት አስታውሳለሁ። አንዲት አርቲስት ጥቃት ደረሰባትና ጥቃት ደርሶብኛል ብላ ጥቃት አይደለም በእርግጥ ተሞክሬያለሁኝ ብላ ሶሻል ሚዲያ ላይ አጋራች። ከዛ በኋላ የተመለሰላት መልስ ኦኬ እሷ እኮ ቆንጆ አይደለችም፣ አንቺ አስቀያሚ አይደለች፣ እንዲህ ማን ይደፍርሻል፣ አግኝተሽ ነው እንዲህ ምናምን ነገር የሚል አንደኛ በዛ ደረጃ አስቀያሚ አይደለችም። እሷ ግን እንደው ብትሆን አንደኛ አስቀያሚ ሴቶች መብት የላቸውም ያለው ማን ነው? እንዴት ያለ የተጣመመ እንዴት ያለ በጣም ግራ አጋቢ የመብት ግንዛቤ ቢኖረን ነው አንዲት ሴት መልከጥፉ ናት ብለን በማሰባችን የተነሳ በቃ መልከጥፉ ናት አግኝታ ነው እንዲህ የሚባለው? መልከጥፉ ሴት መብት የላትም ያለው ማለት አንድ
ሁለተኛ ነገር መልከጠፉ ሴት ላይ ጥቃት አይደርስም ብሎ ማሰብ መሬት ላይ ያለውን እውነት መካድ። እውነት እንነጋገር ከተባባል የተደፈሩ ሴቶች፣ ጥቃት የሚደርስባቸው ሴቶች በጣም ቆጠሯቸው። የአእምሮ ህመምተኞች ጭምር እኮ ጥቃት ይደርስባቸዋል። የአእምሮ ህመምተኞች፣ የጎዳና ተዳዳሪዎች፣ የቤት ሰራተኞች፣ አሮጊቶች፣ ህፃናቶች። ይሄ የሚነግረን ጾታዊ ጥቃት ሴቶች እንዲደርስባቸው አማላይ መሆን አይጠበቅባቸውም። ማንኛውም ሴት ለጥቃት ተጋላጭ ናት። ይህንን መሬት ላይ ያለውን ጉዳይ አለመገንዘብ ነው። አንቺ ማን ስለሆንሽ ነው ጥቃት የሚደርስብሽ በዚህ መልክሽ ብሎ መናገር መሬት ላይ ያለውን እውነታ መካድ ነው። ሁለተኛ ነገር ለወንጀል አስቻይ ሁኔታ መፍጠር ብቻ ነው። ሁል ጊዜ ማሰብ ያለብን ነገር አንዳንድ ለወንጀል ያሰፈሰፈ ልብ ያላቸው ሰዎች አሉ እና ለነሱ ልክ የሆነ አረንጓዴ መብራት እስክናበራላቸው የሚጠብቁ ሰዎች አሉ እና አንዳንዴ ራስንም ዲፌንድ ማድረግ ነው። በነገራችን ላይ ለጾታዊ ጥቃት አድራሽ የሚከራከር ሰው እኔ አንዳንዴ ይሄም በጣም ደፋር ድምዳሜ ሊመስል ይችላል፣ ግን ራሱንም ዲፌንድ የሚያደርግ ነው ይመስለኝ። በውስጡ አጥቂ ማንነት ኖሮት ለዛ አጥቂ ማንነቱ ውስጡ ላይ ላለ አውሬ ማንነት ከለላ እየሰጠ ያለ ነው የሚመስለኝ እና ዞሮ ዞሮ ጾታዊ ጥቃት እንዲደርስ የሚያስችል በጣም ማህበረሰባዊ ሁኔታ አለ። በነገራችን ላይ በጣም ማወቅ ያለብን ነገር አለ። እንግዲህ ሰዎች ወንጀል እንዳይፈጽሙ የሚያደርጓቸው የሆኑ ጉዳዮች አሉ። አንደኛውና በጣም ጠቃሚው ጉዳይ ህሊና ነው። ይሄ በጣም ጥቂት ሰዎች ናቸው በዛ በህሊናቸው ተገደው ወንጀል የማይፈጽሙ። ህግ ባይጠይቀን ማህበረሰብ ምንም ባይለን ለህሊናዬ ስል ጥቃት አላደርስም ብሎ የሚያስቡ ሰዎች በጣም ጥቂት ናቸው። እዛ ደረጃ የደረሰ ሰው ምን ያህል አለን? እንግዲህ ዙሪያችሁን በማየት መገንዘብ እንችላለን። ሴትን ልጅ ለህሊናዬ ብዬ አላስገድዳትም፣ ለህሊናዬ ብዬ እጇን አልጠመዘዛትም፣ ለህሊናዬ ብዬ አላዋረዳትም፣ ክብሯን አልነካትም የሚል ሰው በጣም በቁጥር ጥቂት ነው። ነገር ግን አንዱ ጥቃት ሰዎች እንዳይፈጽሙ የሚያደርገን ነገር ነው። ሌላኛው ሰዎች ጥቃት እንዳይደርስባቸው የሚያደርገው ወንጀል እንዳይፈጸም መንገዶችን ከሚዘጉ ነገሮች መካከል አንዱ ማህበረሰብ ነው። ማህበረሰብ የሚጸየፈውን ነገር ብዙ ሰው ለማድረግ ይፈራል፣ ወይንም ቢያደርግ በአደባባይ ያደርገው። በጣም የሚጠነቀቁ ከማህበረሰብ መጣላት በጣም ያስፈራል። በእያንዳንዱ ብሔር ውስጥ ያሉ ልማዶች አሉ አይደለ? ለምሳሌ የእንትን ነገድን አባል ማግባት አይቻልም፣ እንደዚህ ጎሳ ማግባት አይቻልም የሚሉ ልማዶች አሉ። ይሄ ልማድ ትክክል እንዳልሆነ አውቃለሁ፣ ግን ለርዕሰ ጉዳያችን በጣም ጠቃሚ ምሳሌ ስለሆነ ነው። በጣም ብዙ ሰዎች ደፍረው የተከለከለውን ነገድ ማግባት አይፈለጉም። አንዱ ምክንያታቸው የሚደርስባቸው ማህበረሰባዊ መገለል ያውቁታል። ሌላ ጉዳይ እናንሳ፣ ሰዶማዊነት። በእርግጥ አሁን ላይ ለሰዶማዊነት መከራከር የሚመስል ጉዳዮች አሉ። ነገር ግን ሰዶማዊ ዝንባሌ ያላቸው ሰዎች ደፍሮ አደባባይ ላይ ወጥቶ እኔ እኮ ሰዶማዊ ዝንባሌ አለኝ ብሎ አይናገሩም። በጣም በልዩ ሁኔታ ውስጥ ካልሆነ በስተቀር በእኛ ሀገር ለምንድነው እነዚህ የሚደረገው? ማህበረሰባችን ጉዳዩን እንደሚያገለው ስለሚያውቅ ነው። ህብረተሰቡ እንደሚያገለው፣ ቤተሰብ እንደሚጸየፍ ስለሚያውቅ ነው። ማህበረሰብ የሆነን ጉዳይ እንደሚጣላ፣ ለዛ ጉዳይ ምንም አይነት ማመቻመች እንደሌለው ሲገባን ለጉዳዩ ፍላጎት እንኳን ቢኖረን እርምጃውን ለመራመድ ድፍረት እናደርጋለን። ጠለፋን፣ አስገድዶ መድፈርን፣ በተለያየ መንገድ የሚደረግ ጾታዊ ጥቃትን በጣም የሚጸየፍ ማህበረሰብ ገንብተን ቢሆን ኑሮ በዚህ ደረጃ ጾታዊ ጥቃት በጣም የበዛ ሊሆን አይችልም ነበረ። ስለዚህ ጥቃትን ከሚከለክሉ ጉዳዮች መካከል ቀደም ለምሳሌ ጾታዊ ጥቃት የሚያደርሱ ሰዎች ህሊና አላቸው ብለን አናስብም። ምን ግልጽ ነው። ከዛ ውጭ ማህበረሰብን እንዳይፈሩ ደግሞ ማህበረሰባችን በደንብ አመቻችቶላቸዋል። በቃ ጥቃት ሊያደርሱ ምናምን ነገር ቢሉ ሶሻል ሚዲያ ላይ ይመጣና በረከቷ ይደርብኝ የሚሉ ሴቶች አሉ። ለእሷ የሚከራከሩለት ወንዶች አሉ። አይ በሱ በኩል እኮ ያለውን ነገር ብንረዳውስ ምንድን ነው የምንረዳው? ለምን ገደልካት ብለን ነው የምንረዳው? ለምን ደፈርካት ብለን ነው የምንረዳው? አይ ለምን አጭር ቀሚስ ለብሳ እሱ ጋር ሄደች? እሱንም እኮ ልንረዳው ይገባል የሚል ለአጥቂው የሚከራከር በጣም ቀላል ቁጥር የሌለው የህብረተሰብ ክፍል አለ። ቅድም እንደነገርኳችሁ በቃ እንግዲህ አንዴ ከተደፈረች ምን ይደረጋል? አንተም ተው አንቺም ተይ ብለን በቃ እንታለቅ። እሷ በራሷ በገዛ ህይወቷ ላይ ስልጣንና መብት ሌላት ይመስል ልክ ቁስ አካል የሆነች ይመስል በራሷ ህይወት ላይ እንዳትወስን በማድረግ በቃ አንተም ተው አንቺም ተይ የሚል የህብረተሰብ ክፍል ባህል ምናምን ነገር አለ። እኚህ ሁሉ ተደማምረው ጾታዊ ጥቃትን ለማህበረሰቡ እሴት ለማህበረሰቡን በመፍራት ብለን እንዳናደርገው የሚያደርገውን አንዱን ጉዳይ አሳጥቶናል ብዬ አስባለሁ። ቀደም ሲል እንደነገርኳችሁ ጾታዊ ጥቃትን ሊገቱ ከሚችሉ ጉዳዮች መካከል አንዱ ህሊና ነው።
ሌላኛው ማህበረሰባዊ ባህል ነው። ሶስተኛው ጾታዊ ጥቃትን ሊገድብልን የሚችለው ጉዳይ ማንኛውንም ወንጀል ህግ ነው። እንግዲህ ሰዎች የህግ ጣጣ ይመጣብናል ብለው ሲያስቡ የወንጀል ዝንባሌ ቢኖራቸውም ጭምር ከወንጀላቸው ሊታቀቡ ይችላሉ። በእኛ ሀገር ነባራዊ ሁኔታ ግን ጾታዊ ጥቃትን አንደኛ የጸጥታ ተቋማት ውስጥ ያሉ ህግን ሊያስከብሩ የሚገቡ ሰዎች በተለያየ መንገድ ወንጀል ውስጥ ሲዘፈቁ ሰምተን እናውቃለን። በጣም ተራ ጉዳይ የተለያዩ ወንጀሎች ሲታሙ እንሰማለን አይደለ? ከዛ ውጭ ግን ለምሳሌ አሁን በጦርነቶች አሁን ሀገራችን በምታልፍባቸው ጦርነቶች ውስጥ የተለያዩ የጸጥታ አካላት ጭምር ሲወቀሱና ሲወገዙ ሰምተናል። በጾታዊ ጥቃት አንድ ህግን እንዲያስከብሩ ከምንተማመንባቸው አካላት መካከል ሌላኛው ለምሳሌ የጸጋ በላቸውን ጉዳይ ድጋሚ እናንሳ፣ በጣም ጠቃሚ ምሳሌ ስለሚሆን ነው። ለምሳሌ ጸጋ በላቸው ላይ ጥቃት ያደረሰባት ሰው የከንቲባው ጠባቂ የነበረ እና ለከንቲባው ቅርበት ያለው ሰው ነው። አንድ የተማመነበት ነገር መንግስታዊ መዋቅር ቅርበት አለኝ ብሎ ስላሰበ ነው ጥቃት የፈጸመው። በተመሳሳይ ሁኔታ በነገራችን ላይ እንደው እዚህ ቢወራ ምቾት የማይነሱ ጉዳዮች አሉ። አንዳንድ አካባቢ ላይ መንግስት መዋቅር ውስጥ ያሉ ሰዎች ያንን መንግስት መዋቅር ውስጥ መኖራቸውን በመጠቀም በጠለፋ ሲሳተፉ በጭምጭምታ ደረጃ ሰምተን እናውቃለን። መንግስታዊ መዋቅር ውስጥ ባላቸው ቅርበት የተነሳ ወይም መንግስት መዋቅር ላይ ባላቸው ሰው የተነሳ የፍትህ ስርዓት ሲዳፈን ሰምተን እናውቃለን። ስለዚህ አንዱ ለህግ ቅርበት ያላቸው ሰዎች የጥቃቱ አንድ አካል ሲሆኑ እንመለከታለን። በሌላ ወገን ደግሞ የተጠቁ ሰዎች ፍትህ ሲያገኙ አንመለከትም። ወይም ደግሞ ፍትህ እንዲያገኙ በጣም ብዙ መጮህ ይኖርብናል። ምንም እኮ መጮህ እኮ አይጠበቅም ነበረ። አንዲት ሴት ስትደፈር ይህ ሁሉ የህብረተሰብ ክፍል ምን መዓት መጣብን ብሎ እኮ እስኪናገር አይጠበቅብንም። ኢሚዲየትሊ ወደ ፍትህ ስርዓት ነው መኬድ ያለበት አይደለ? በእርግጥ የፍትህ ስርዓት ሂደቱ የራሱ ህጋዊ ሂደቶች አሉ። እሱ ሂደት ይዛባ እያልኩኝ አይደለም። ነገር ግን ሂደቱን ጠብቆ አይራመድም። ሰው በጣም መጮህ አለ፣ ፌስቡክ ላይ በጣም መጻፍ አለብን፣ ኧረ ፍትህ ይሰጣት ለዚች ልጅ ብለን በጣም እስክንጠይቅ ድረስ ይጠበቃል። ለምንድነው እስክንጠይቅ ድረስ የሚጠበቀው? ይሄ እኮ በጣም ተራ ጉዳይ እኮ ነው። ይሄ ግዴታ እኮ ነው። የፍትህ ስርዓቱ በበቂ ሁኔታ ከለላ የማይሰጥ ከሆነ ለሌሎች አጥቂዎች ፈቃድ መስጠት ነው። እንድታጠቁ ፈቃድ ሰጥተናቸዋል ብሎ ማለት ነው። ማን ስለተጠቃ ነው የምጠቃው ብሎ እንዲያስብ መፍቀድ ማለት ነው። በጣም ብዙ መረጃዎችን በጣም ብዙ ዜናዎችን በየዕለት ተዕለት እንሰማለን። በእርግጠኝነት ሰሞኑን አንድ ጾታዊ ጥቃት ሰምታችኋል። ነገም እንሰማለን። መጥፎ ሟርት ቢሆንም ነገም እንሰማለን፣ ከነገ ወዲያም እንሰማለን። ምክንያቱም ሴቷ ላይ ጾታዊ ጥቃት ከደረሰባት በኋላ የህግ ከለላ ማታገኝ ከሆነ ጉዳዩ እንደ አንድ ተራ ጉዳይ ተደበስብሶ የሚቀር ከሆነ ተደፍራ ተገድላ ተጠላ ጉዳዩ ተደበስብሶ የሚቀር ከሆነ ወይንም ደግሞ አንዳንዴ እንደሚወራው ሀሜት በገንዘብ ኃይል ፍትህ የሚዛባ ከሆነ በማን ብሎ አጥቂ ይፍራ? ማህበረሰባችንም ፈቅዶለት፣ ህሊናውን ፈቅዶለት፣ ህግም ፈቅዶለት እንዴት ሆኖ ያውቁ? ለዚህ ነው እንዲህ አይነት አስቻይ ሁኔታዎችን መጀመሪያ ልንነጋገርባቸው፣ ልናስወግዳቸው፣ መፍትሄ ልንፈልግላቸው የሚገባን ለጾታዊ ጥቃት የሚመች አስቻይ ሁኔታ አለን። እሱ አስቻይ ሁኔታ ላይ በጣም መነጋገርና መወያየት፣ መፍትሄ መፈለግ ይጠበቅብናል። ስለ ጾታዊ ጥቃት ስናነሳ አንድ ሁለት ነጥቦችን በማንሳት ብንጠቀልለው ደስ ይለኛል። የመጀመሪያ ነጥብ ብዙ ጊዜ ማህበራዊ ትስስር ገጾች ላይ በሚኒስትሪ ሚዲያ በተለያየ መንገድ ሴቶች እንዳይጠቁ የሚጠይቁ ሰዎች የሚሉት ነጥብ አለ። ሴት እህትህ ናት፣ እናትህ ናት፣ ሚስትህ ናት። እረዳለሁኝ እንደዚህ የሚሉበትን ምክንያት እንደው እንደዚህ አትበሉ ልላቸው ፈልጌ አይደለም። ግን በጣም ተራ ጉዳይ ነው አይደለ? ከሴት እንደተወለደ ለአንድ አጥቂ መናገር በጣም ተራ ጉዳይ እኮ። እንግዲህ ከሴት እንደተወለደ ካልገባው እኛ ነግረነው ሊገባው አይችልም። ከዛ ውጭ ግን አንድ በጣም ማወቅ መቻል ያለብን ነገር ሴት መጠቃት የሌለባት እህታችን ስለሆነች አይደለም። እህታችን ባትሆንስ? እናታችን ባትሆንስ? ሚስታችን ሴት ልጃችን ባትሆንስ? ሰው በመሆን የተነሳ ብቻ ያሉ መብቶች አሉ። እነኚህ መብቶች የግድ ነው መከበር ያለባቸው። ግን እነኚህ መብቶች ሲደፈጠጡ ልክ እንደ አንድ ህፃን ልጅ ቁጭ አድርገን ማስተማር ይጠበቅብናል። እሽሩሩ እያልን አቡሽዬ አንተ እኮ ከሴት ነው የተወለድከው፣ እሺ ስለዚህ ሴት እንዳታጠቃ ብሎ የማስተማር አይነት ኃላፊነት መቼስ
ከዚህ አይነት ጥፋት ጋር እንዴት ዲል ማድረግ እንደሚቻል አላውቅም። ሌላው ጉዳይ ስለ ሴቶች ጥቃት ሲወራ የሴቶችን ጥቃት የሚቃወሙ ሰዎች አሉ። በጣም ቀላል ቁጥር የሌላቸው ሰዎች በማህበራዊ ሚዲያ። ከዛ ስለነኚህ ሴቶች የሚባል ነገር አለ። እነኚህ ሴቶች ለመከላከል ፈልጌ አይደለም፣ ግን በጣም መረዳት ያለበት ጉዳይ አለ። ምን ይባላል? ፌሚኒስት ሴቶች እኮ ወንድ ጠል ናቸው፣ ፌሚኒስት ሴቶች እኮ ግልፍተኛ ናቸው ምናምን ነገር ይባላል። ነገር ግን በጣም ቆም ብለን መረዳት ያለብን ነገር አለ። የመጀመሪያው ነገር ከፌሚኒስት ሴቶች ወንዶች እንዲጠሉ ይቀሰቅሳሉ ብሎ ማለት እንደው ወንድ ጥሉ ስለተባለ እኮ ብድግ ተብሎ ማንም ወንድ ሊጠላ አይችልም፣ የራሱ መነሻ ምክንያት ከሌለው በስተቀር። ፌሚኒስት ሴቶች ወንድ እንዲጠላ ይቀሰቅሳሉ ብሎ የሚናገሩ ወንዶች በተለይ በጣም ትኩረት ሰጥተን መነጋገር ያለበት ወንዶች በጣም እየተጠሉም ከሆነ እንዲጠሉ እያደረጉ ያሉት አጥቂ ወንዶች ናቸው። ወንድ እየተጠላ ከሆነ ወንድ እንዲጠላ አስቻይ ሁኔታ እየፈጠረ ያለው አጥቂ ወንድ ነው። እንደው እኔ አሁን አንዳንድ ሴቶች ማህበራዊ ሚዲያ ላይ አድቮኬሲ የሚሰሩ ሴቶች አንዳንድ ሴቶች የሚያራምዷቸው አቋሞች በተለያየ ምክንያት ላይመቹን ይችላሉ ይሆናል። ነገር ግን እንደው በቃ የሁሉም ጥፋት ምንጭ እነሱ እንደሆኑ ምናምን ነገር አድርጎ መደፍደፍ መሬት ላይ ካለው እውነት ጋር መጣላት ነው። እናንተ ለምሳሌ እግሪት እኮ ወንድ ጠል ናት ምናምን የተባሉ የተፈረጁ ሴቶች አሉ። ወንድም ጠልታ ከሆነ እኮ ያጠቃት ወንድ እኮ ነው ወንድንም እንድጠላ ያደረጋት። ይሄ በቃ መሬት ላይ ያለው እውነት ነው። ስለዚህ በጣም ለወንዶች ክብር የሚጨነቁ ወንዶች መወደድ አለባቸው ብሎ የሚያስብ ወንድ ይበልጥ በጣም ትኩረት ሰጥቶ መናገር ያለበት ስለ ፌሚኒስት ሴቶች ሳይሆን ስለ አጥቂ ወንዶች መናገር ያለበት። ወንድ እንደ ጠባቂ መቆጠር ሲገባው እንደ አጥቂ እንዲቆጠር፣ እንደሚፈራ እንደ አንዳች አውሬ እንዲቆጠር ያደረጉ ወንዶች ጉዳይ ነው መነጋገር ያለብን። ዋናውና በጣም አሳሳቢ ጉዳይ እሱ ስለሆነ ማለት ነው እንጂ ብድግ ተብሎ በቃ ፌሚኒስት ሴቶች ምናምን ነገር ማለት ብዙ ትርጉም አይሰጥም። ሌላኛው በጣም ጠቃሚ ጉዳይ ፌሚኒስት ሴቶች ሲያወሩ በጣም ግልፍተኛ ናቸው፣ ስለ ሴቶች ጥቃት የሚያወሩ ሴቶች በጣም ስሜታዊ ናቸው ምናምን ነገር ይባላል። ስሜታዊ አለመሆን ጥሩ ነው፣ ግን ይቻላል ወይ? እሱ ሌላ ጉዳይ ነው። በጣም በተቻለ መጠን ተረጋግቶ የሚያወራ ሀሳቡ ፍሎ ያለው ቋንቋው የሚማርክ ሰው መሆን፣ አረፍተ ነገሩ የሚሰካካለት ሰው መሆን በጣም ጥሩ ነው። ሁሉ ጊዜ ተረጋግቶ የሚያስቆጣ ሀሳብን ቢሆን መግለጽ ጥሩ ነው፣ ግን አሁንም መሬት ላይ ስላለው እውነት መረዳት አለብን። 2004 አካባቢ ያነበብኩት 2004 ወይ 2005 አካባቢ ያነበብኩት መጽሐፍ ነበረ። የፕሮፌሰር መስፍን ወልደማርያም መጽሐፍ ነው። አደጋ ያንዣበበበት የአፍሪካ ቀንድ ይላል። እዚህ መጽሐፍ ላይ መሰለኝ ያነበብኩት አንድ ምሳሌ ነበር። ያ ምሳሌ ፖለቲካዊ ምሳሌ ነው። የፖለቲካዊ ምሳሌ እንደ ጠምዝዤ ወደ ርዕሰ ጉዳያችን ላመጣው ስለፈለግኩኝ ነው። ምንድን ነው የሚለው ስለ መስፍን የኢትዮ ሶማሊያን ግጭት ፖለቲካዊ ታሪካዊ ግንኙነት ጋር ምናምን በተያያዘ ጉዳይ በጣም ስሜታዊ ይሆናል እና ስሜታዊ የሆኑ ስለ ኢትዮጵያ መበደል ሲናገር ሌላ አንድ የተማረ ሌላ ባለሙያ የውጭ ሰው ይመክረዋል። አይ አንተ እኮ ስሜታዊ መሆን የለብህም ማለት ነው። እና ምንድን ነው ያለው? አንተ ቁስሉን ከውጭ ነው የምትመለከተው፣ እኔ ግን የቁስሉ ባለቤት ነኝ። ቃል በቃል እንደዚህ አይደለም የሚል ይዘት ያለው መልስ ሰጥቶት ነበረ። አንዳንድ ቁስሎች እንደዛ ነው። አንዳንዴ ከውጭ ስንመለከት የቆሰሉ ሰዎችን አዎ ቁስሉ ያሳዝናል እኮ ምናምን ነገር ልንል እንችላለን። ቁስሉ እኛ ላይ ሲሆን ግን እንደዛ ላይሆን ይችላል አይደለ? አንድ ቆስሎ የሚንገበገብን ሰው ህመም ፈጥሮበት ደሙ እየፈሰሰ ግብግብ የሚልን ሰው እንትን መታመም አሳዝኖኛል፣ ነገር ግን ሳትናደድ ስሜታዊ ሳትሆን ሳትንገበገብ ስለ ቁስለ ብትነግረኝ አየህ ምናምን ነገር ልንለው አይገባም። የሴቶች ጥቃት በጣም የሚያንገበግባቸው ሴቶች አንዳንዶቹ ላይ አጀንዳ ተለጥፈው እንዲህ ስለሆኑ ተብሏል። ማስረጃ እስኪቀርብ ድረስ እንዲህ ስለሆኑ ተብሎ የተፈረጀባቸውን መቀበል ጠቃሚ መስሎ አይታየኝም። ግን እንደ አንድ ሴት ነገ የጥቃቱ ኢላማ ላለመሆናቸው ምንም መተማመኛ የለም። አሁን ባለን ሁኔታ የትኛውም ሴት ከመጠቃት ነፃ አይደለችም፣ ከመጠቃት ስጋት ነፃ አይደለችም። ስለዚህ ልክ የሆነች ሴት ስትጠቃ ነገ እኔ ልሆን እችላለሁኝ የሚል ስጋት ሊያስቆጣት፣ ሊያስፈራት፣ ሊያሳስባት ይችላል። የእህቷ መጠቃት ነገ እሷም አንድ አካል ልትሆን እንደምትችል አስባ ብትቆጣ፣ ስሜታዊ ብትሆን አይደለም እኮ ተረጋግተሽ ብታወሪ ማለት ቅድም እንዳልኳችሁ አንድ ሰው ቆስሎ ደሙ እየፈሰሰ መቁሰል ያሳዝናል፣ ግን እንደው ተረጋግተህ ስለ ቆስለ ብትነግረኝ እንደማለት ነው። ይሄ ግብዝነት ነው።
እውነት ለመናገር በጣም ግብዝነት ነው። ስሜቴ የሚያደርጉ ሁኔታዎች ውስጥ ስሜቴ አትሁኑ ማለት ተጎጂውን መውቀስ ነው። እውነት ከተነጋገረን በጣም ደፋር ድምዳሜ መስሎ ሊታይ ቢችልም በአንድም ሆነ በሌላ ጾታዊ ጥቃት ያልደረሰባቸው ሴቶችን ፈልጎ ማግኘት በጣም ከባድ ነው። ቀርባችሁ ብታወሯቸው በጣም ብዙ ሴቶች አይነቱና መጠኑ ይለያይ ይሆናል እንጂ በተለያየ መንገድና ሁኔታ ለጾታዊ ጥቃት ተጋላጭ ሆነዋል። ስለዚህ ልክ አንዷ ሴት ስትጠቀም ያንገበገባቸው ምናምን ነገር እናንተ ተውኝ ስሜት አይቶኝ እንጂ ብላችሁ የምትመክሯቸው ሴቶች ቁስልም ጭምር ስላለባቸው እና አይ ስሜት አይቶኝ እሺ ተረጋግተሽ አውሪ እሺ ብሎ መናገር በጣም ግብዝነት ነው እና የሰዎችን ቁስል መረዳትን በጣም አስፈላጊ ነው። ዝም ብሎ በእርግጥ በጣም የተለመደ ነው። ሰዎች በማንነታቸው ጭምር ጥቃት ደርሶባቸው በማንነቴ ጥቃት እየደረሰብኝ ነው ብሎ ሲናገሩ ተረጋግተህ አውራ ምናምን ነገር ይባላል እና ተረጋግቶ ማውራት አይጠበቅባቸው። ስሜታዊ ሲሆኑ መረዳት አስፈላጊ ነው። ይህ ማለት ግን እንደው ስሜታዊም ሆኖ የፈለጉትን ውድመት ያምጡ እያልን አይደለም። ህግን ከተላለፉ ትልቅ ማህበረሰባዊ ጉዳትን የሚያደርሱ ከሆነ እዛ ጋር ማስቆም አስፈላጊ ነው። ነገር ግን አንዳንድ ወቀሳዎች እንደው ድምፃቸውን ጮክ ብሎ ከተናገሩ፣ አይናቸው ፈጦ ከተናገሩ፣ ምናምን እጃቸውን ካወራጩ እንዴት ስሜታዊ ትሆናላችሁ ይባላሉ። አጥቂውን ሲሳደቡ ምናምን ነገር ከተገኙ እንዴት ስሜታዊ ትሆናላችሁ ምናምን ነገር ይባላልና ይሄ ምክንያታዊ ፍረጃ ምክንያታዊ ግምገማ አይደለም ብዬ አምናለሁ። እንግዲህ የዕለቱ ዳሳሽ ወጋችን ይህንን ይመስል ነበረ። ዛሬ ርዕሰ ጉዳይ አድርገን የተነሳ ነው ስለ ጾታዊ ጥቃት ነው። ሳምንት ደግሞ ሌላ ርዕሰ ጉዳይን አንስተን እንደዚህ እንወያያለን። አብረን ስለቆየን እጅግ በጣም አድርጌ አመሰግናለሁኝ። ተስፋ አብ ተሾመ ነበርኩኝ። ሰላም